የምፈልገው ምን አልሽኝ? ያጠብቀው እሱን ነው የምፈልገው። ምን አልሽኝ? እሱን ነው የምፈልገው ነው ያለች። አዎ ሰርጓን የሚያስጨርሰን ያርገው። እሷን አበባ ይቼ እንደው በበነጋታው ብሞት አበባ ስጡኝ። የእሷን አበባ ይቼ በበነጋው ብሞት ነው ያለች። እውነት ነው እናቴ። ብቻዬን እኮ ነው እንደ እናትም እንደ አባትም ሆኜ ስቅት ብዬ ያሳደኩ አባቷ ነኝ። አያመለሰ አቤት። ቤቱ ይሄ ነው ቤቱ። ይሄ ነው። ምን አልከኝ? ይሄ ነው ቤቱ። እንዳንሳሳት። ኧረ ይሄ ነው ቤቱ። እሺ ና ዝም ብለህ በል። ደህና አደራችሁ? እግዚአብሔር ይመስገን። ማን ነው? እኛ ነን። ደህና አደራችሁ ወይ? እግዚአብሔር ይመስገን። ሰላም አደራችሁ? ይመስገን። ኧረ አያመለሰ ደህና ሰነበታችሁ? እግዚአብሔር ይመስገን። ሰላም ናችሁ? ምናችሁ ነው? ምን ነው በደህና? ሰላም ነን። በሰላም ነው። እናቱ እንጂ ወደ ቤት እንዴት ይሄ እዚህ ይሻላል። እዚህ አየሩ ይሻላል። እዚህ ይሻላል። ቤት ግቡ። ቤት ይሻላል። እዚህ ይሻለናል። ውጭ ይሻላል። እዚህ አያመለሰ አቤት። ምን አለች? ወንበር ላምጣላችሁ ነው ያለች። ተቀመጡ። ወንበር ላምጣላችሁ ነው ያለች። እዚህ ላይ ኮች በሉ እስቲ። የመጣንበትን ሳናገር አንቀመጥም። አያመለሰ ምን ሆነ ነው? ተቀመጡ እንጂ ኮች በሉ። የመጣንበትን ጉዳይ ሳናገርማ አንቀመጥም። ያዙ እንጂ ያዙ። ደህና አድርጋችሁ ያዙ። ተቀመጡ። ኧረ አመጣጣችንማ ልጃችሁን እንደ ልጃችን ብለን ነበር አመጣጣችን። እንግዲህ እንደ ወጉ እንደ ባህሉ ልጃችሁን ለልጃችን ነው አመጣጣችን። አያመለሰ ማን ነው የሚያገባው? አካል ማን ነው? ዳምጤ ነው። አይወስዳትም። የሚያገባው አካል ማን ነው ብላ ነው የጠየቀች። ዳምጤ ነው። እንግዲህ አያመለሰ እኔ እቺ ልጅ እንዴት አድርጌ እንዳሳደግኳት ታውቃለህ? ያለ እናት ያለ አባት እንደ እናትም እንደ አባትም ሁኜ ነው ያሳደግኳት። ገና ትንሽ ናት። ልጅትን እንዴት እንዳሳደግኳት እኔ ነኝ ማውቀር እያለች ነው። ችግር የለውም። እኔ በአንተ ነው እንግዲህ በአንተ ከመጣ ችግር የለውም። እኔ እሺ ኮች በሉ። ለማንኛውም ኮች በሉ። አይሰማኝም። እንቀመጥ። ያው በአንተ ከመጣ እሺ ብላለች። እምቢ ብላለች። እሺ ብላለች። በአንተ ከመጣ እሺ ብላለች። እንቀመጥ። ተቀመጥ። እሺ ጫኒዋ እንደው ሽንኩርትም ዘይትም ድንቹም አልቆብኛል። እንደው ብትሰጠኝ ብዬ ነበር። ብር ዋ የዛሬ ወር የሰጠሁሽ 500 ብር የት ነው? ዛሬ ደግሞ መጣሽ በጠዋቱ ብር አምጣ መጥተኝ እና የዛሬ ወር የሰጠከኝ እስከ ዛሬ ይሆናል ብለህ ነው? እኔ እኮ እየተሳቀኩኝ እየተሸማቀኩኝ እንደ ሰው ሳላበላ እንደ ሰው ሲመጣ ሳላቀር አንተዬ እየተሳቀኩኝ እኮ ነው። ጫኒ ቆጥበሽ ተጠቀሚ ብዬ የሰጠሁሽን የታርሰሽ ነው። አሁን ደግሞ እንደገና ተነስተሽ አምጣ ብር የምትይኝ። እረኛው ሲመጣ ምን ላቅርብለት? ደግሞ በዛ በሰው ፊት መወራሪያ ነው። እሱ ነው እንደ በርበሬውም ቢሆን በተጣቀሽ አቅምሽ እሱ ምን ችግር አለው? ለእረኛው አዎ፣ አየህ ምን ችግር አለው? የቡና መጠጫ አድርጉኝ እንጂ። አዎ አንተ ምን ግድ የለህ። እኔማ የቡና መጠጫ አድርጉኝ። ደግሞ ለእረኛ በበርበሬ ላቀ። ለሰው ወሬ አትጨነቂ። ለሰው ወሬ የሰው ቤት እኛን አያደምቀንም። ለሰው ወሬ አትጨነቂ። ዝም ብለሽ በርበሬውን ቢሆን መታ አድርጊና ስጪው። ዝም ብለሽ ምንም ችግር የለው። ጠጋ በል አያመለሰ። ና ቁጭ በል። እሺ አልከመኛ አይደለም። በሉ እስቲ ወንበር አምጣሽ ቁጭ በይ እስቲ። በሉ እስቲ በይ እስቲ ቁጭ በይ። አያመለሰ አቤት። ምን አለች? ወንበር አምጣሽ ቁጭ በይ ነው ያልኳት። ምን ወንበር አምጣሽ ቁጭ በይ ነው ያልኳት። አዎ ጥሩ ነው። መጣሁኝ። ወደዚህ ሁንላት እስቲ። አጋቢ እንደ ወንበሯን አልማዝ አቤት። ይኸውልሽ እንግዲህ ፍቃድሽ ስለሆነ እናመሰግናለን። እና እንግዲህ ነገሩን አያመለሰም አለ ስርፋ እናስይዘውና እንግዲህ አንድ ላይ የሚቀመጡበትን አንቺም እኛም ወስነን መርሱን ይዘን ማር ነው።
አሁን ሐሳባችሁማ ጥሩ ነው እና አያመለሰ እንዴት ነው አሁን የልጁ ነገር ማለት የዘሩስ ምንድነው? በምንስ ነው የሚያስተዳድራት? እንግዲህ እንዴት አድርጎ ነው የሚያኖራት? ይሰራል ወይ? ቁም ነገረኛ ነው። ቁም ነገረኛ ነው። ይኸውልሽ አልማዝ አልሆነ ቤት እንዳጥለኝ አያመለሰ። አይ በዚህ እኔም ባንቺ ስለምኮራ ነው አመጣጤ እኔ ብኮራ ነው በልጁም እኮራለሁ ባንቺም እኮራለሁ። አታሳፍሪኝም ብዬ ነበር የመጣው አላሳፈርሽኝም። እንደው አንተን የመሰለ ሰው እንዴት ብዬ አሳፍራለሁ? ሸጋ ነው ልጁ ሸጋ ነው። አይደለም ቆይ ምንድነው? እንዳታሳፍሩኝ ልጁ ደህና ልጅ መሆን አለበት ቁም ነገረኛ መሆን አለበት ነው የምትለው? አጥርፎ ያርሳል ደህና በሬም አለው እና አሁን አሰጥሽም ነው የምትለው? የሌለኝን ከየት አምጥቼ ነው የምሰጥሽ? እንዴት የሌለ የት ሂዶ ነው ይኸውልህ ብር እምትሸጥ አንተ እምትለውጥ አንተ? እኔ ቆሽጬ ልሽጥ እንኳን ስልህ ብትፈቅድልኝ እንኳን እንደው አልጠይቅህም ነበር። አንተ እምለፋው ድቋና ላይ ለማዋል ነው እንጂ እያወጣልን በትነው ነው እኔ እየለፋው እየሰራው ገንዘብ የምሰጥሽ። እና ይኸውልሽ ልጆች ቅድሚያ እነሱ ተግባብተው እነሱ ተዋደዋል። አሁን አንቺም እኛም ሆነን እንግዲህ እነዚህ ልጆች ባንድ እንጠቅላቸው ስማቸው ሳይጠፋ እንደዚህ መጠያየቁ ሽማግሌ ልኮ መጠየቁ ትልቅነት ነው። በቃ ትልቅ ወግ ነው፣ ላንቺም ወግ ነው። ልጅቱም እንደው እንዳልሆነ ሜዳ ታየች እንደዚህ ሳይባል እኛም ማመጣጣችን ልጁንም ብለን ነው ባንቺም ስለምንኮራ ነው። እና ልጁም በርሻውም ቢባል የሚያሳፍር ሰው አይደለም። ደነኛ ወሰን ነው። ጥሩም ላንቺም የሚጠቅም ወሰን ነው። አራ አመጣጣችሁማ እንግዲህ ጥሩ ነው። ሄዱልኝ ጥሩ ነው አላለች። ጨረስን ንግግራችንን። አራ እንደዚህ አይደለም ያለች። ተመለሰ ብሉ። ቆይ ልጁ ጥሩ ልጅ ነው ወይ ነው የምትለን? ጥሩ ልጅ ነው። አንገቱን የደፋ ልጅ ነው። ለሷ ይሆናታል፣ እሷንም ያስተዳድራታል። ዋታላችሁ። እሺ እንግዲህ ምን አደርጋለሁ? አልፈልግም። እሺ ነው ያለች። እሺ ብላለች። እሺ አያመለሰ እንግዲህ ሁሉንም ነገር በአንተ ላይ ነው ጥየው። አይ እኔም ብዬ ነው አልማዝ እኔም እንዳንተያየበ አራ ሁሉን ነገር በእናንተ ነው የምጥለው ነው ያለች። እናንተ ከጅልንት እንዳትሉ ብላ ነው። አሳባ ይግባሽ አልማዝ በእኔ ጠብቀው በእኔ ጣየው ችግር የለውም። ያው ትንሽ መቼም ታውቂያለሽ ጆሮ እንትን ስለሆነ ነው እንደዚህ የሚናገር። አልፈርድበትም። አዎ ፈረዱብኝ አይደለም አላለችም። አልፈርድበትም ነው የምትል። በይ ችግር የለውም። በሉ እስቲ እንግዲህ በሉ ታላችሁ ምን አደርጋለሁኝ እንግዲህ እሺ እንዳልሽኝ መድኃኒዓለም እሺ ይበልሽ። ሌላ ምን እንላለን? እንግዲህ ሁሉንም ሲያልቅ ነው ሲፈታ። አይ በዚያ ጨርሱት እንጨርሰዋለን። እንግዲህ ለእሱም እንነግረዋለን መልሱን። የጥሎሹን ጉዳይም እንግዲህ ነግረሽናል፣ እንነግረዋለን። በቃ እንዲያ ነው እንግዲህ። በሉ እንዲያርጉና ጨርሱ። በይ የጥሎሹን ጉዳይም እንግዲህ ለአንተ ሁሉ ነገር ምንም ጊዜ የሚሰጠው ጉዳይ አይደለም። ጊዜ የሚሰጠው ጉዳይ ጥሎሽ አምጡ። ጊዜ አትስጡ ነው። ተሎ ፈጠን አድርጉት ነው ያለች። እሺ በሉ በቃ። ኧረ ችግር የለም። ኧረ ታዩ አሁን እንደው በልተናል። እኛም በጠዋቱ ቁርስ በልተን ነው የወጣን። እንደውም ቤተክርስቲያን ሄደሽ እናጣሻለን ብለን አመጣጣችን እንደውም በልተን የመጣንና ታዩ ሆዳችን ሙሉ ነው። ስራ ይጀጓራ ከፍጄ ይለ እስካው ቤተክርስቲያን ሄዱና ስራ ያዙ። እኔ ከተሳሰልኩ እኔ ከተጎዳው ምን ያደርጋል ቢጠራቀም? አንተዬ እኛ ካልተደሰትንበት ምን ይዛው ልትቀበል ነው እንዴ? በከዛ ያለውን እንቁላል አስመስዬ ይያለው። ከዚህ በላይ እንዴት ልትወኝ ነው? ጫኔ እኔ ትዕግስት ያልቋል። አሁን ትሰጠኛለህ አትሰጠኝም? የለኝም ነው ደቋና ላይ ነው የማውለው። ከሰው በታች ማርቡልም ጨረስ የለኝ አልክ? አዎ የዚህ ማይናት አባቴ ቤት ምን ጎደለብኝ? እዚህ ካለ ጃለቅና እርግበይ ሰማሁ እኮ እንዴው ስላከበርሽን እግዚአብሔር ይስጥሽ። አሜን። አልማዝ አቤት። እንግዲህ ያው አላሳፈርሽንም። እንግዲህ መጣን አላሳፈርሽንም። እግዚአብሔር ይስጥልን። ሌላ ምንም አንልም። እግዚአብሔር ይስጥልን።
የምንመራረቅበት እንግዲህ ቀን አለ። የቀን ሁለት እንመራረቃለን እና እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥሽ። አሜን አሜን። የቀን ሁለት እንመራረቃለን። ነገሩ ከተፈጠመ በኋላ ተመራርቀናል። የቀን ሁለት እንመራረቃለን ነው ያልን። እንመራረቃለን። አልማዝ አቤት። እግዚአብሔር ይስጥሽ። አሜን። እንደው እህትሽ አንድ ፍሬ ልጅ እህትሽ አበባን ለማየት ያብቃሽ። አሜን። እኔስ የምፈልገው ምን አልሽኝ? ያጠብቀው እሱን ነው የምፈልገው። ምን አልሽኝ? እሱን ነው የምፈልገው ነው ያለች። አዎ ሰርጓን የሚያስጨርሰን ያርገው። እሷን አበባ አይቼ እንደው በበነጋታው ብሞት አበባ ስጡኝ። የእሷን አበባ አይቼ በበነጋው ብሞት ነው ያለች። እውነት ነው እናቴ። ብቻዬን እኮ ነው እንደ እናትም እንደ አባትም ሆኜ ስቅይት ብዬ ያሳደግኳት። አባቷ ነኝ። እንደ እናት እንደ አባት ነው ያሳደግኳት። እየመለሰ ወጥ ልስራና እንጀራ በታች እንጂ። ኧረ ተይው እስኪ ሽምግልና አለ። የሆነ ሰው ተጣልቶ እዚያና እጃ ቦጋለ ላይ በልተን ነው የመጣን ሽምግልና ልነር ነው እና እጃ ቦጋለ ተጣልተው ቤት ግቡ ብላን ነው የበቃ ቀረ ሽማግሌ አለ የተጣላለ ልናስታርቅ ልነር ነው እያልኳት ነው። እሺ በዳሪ ልትሄዱ ነው? ታየው እንግዲህ ምን መገናኛችንን መገናኝ እንግዲህ በኋላ ምን እዚህ አይደለም እንግዲህ ምን ወደዚህ ሆነን እግዚአብሔር ያክብርልን። እግዚአብሔር ያክብርሽ አልማዝ። እግዚአብሔር ይስጥሽ። አሜን። ያሰንብትሽ። አያጠብቀው። አሜን አሜን። እሺ ወሻይት ላይ እንዳትቆምበት። እሺ ጥሩ መልስ ይዘን ተመለስ። አዎ ኧረ እንደው ዳምጤ እንደው ደህና ሴት ደህና ልጅ ነው ያገኘው። አያመለሰ ማን ነው ንገረው፣ እህድና ንገረው። ኧረ እኔ ስራ አለ። በጎች ቤት ናቸው እነሱ ተጧት ጀምረው አልወጡም። ሂጅ እነሱን ላጨጭራቸው እስቲ። ከብትም አልብለኛ በጎች አልወጡም። እነሱን ላጨጭራቸው በር እንደተዘጋባቸው ናቸው። በረት ናቸው ከብት በጎች ላጨጭራቸው እነሱን። ሰው የለም አልበሉም ዛሬ። እሺ አንተ ደመላሽ አንተ ንገረው። እኔ የከብት መድኃኒት ማምጣት ልሄድ ነው። በሬው ታረደ። የከብት መድኃኒት ላመጣ ከተማ ልሄድ ነው። መንገድ አስለኛ በሉ እና ማን ይንገረው? እና አንተ ትሻላለህ። ሂድና ያለውን ነገር እንግዲህ ንገረው። በቃ እሺ ብላለች ብለህ አንተ ንገረው። ሂድና ዋየዋ ንገረው። አንተ ትሻላለህ። ደመላሽም ስራ አለበት። እኔም በጎችን ላጨጭር ነው። አንተ ትሻላለህ። ሂድና ንገረው። እኔ ነው አጃመለሰ ይሻላል። እርሱ ሳይሰማም ይሄድ ደህና ዋሉ። ምን አልከ? እሱ ቸኩሏል ሂዷል። እኔም በጎችን ላጨጭራቸው። ሂድ። እሺ ንገረው። አንተ ንገረው። እሺ ብላለች አልማዝ። እሺ ብላለች በለው። ንገረው። እምቢ ብላለች። እሺ ብላለች በለው። እሺ አያመለሰ በል ንገረው። በል በቃ እሺ። ዳንቴ አቤት። እንዴት ነህ? ደህና ነኝ። ሰላም ነው ወይ? አለሁ። እንዴት ሆነ ነገሩ? ምን አልከኝ? ነገሩ እንዴት ሆነ? እንዴት አረጋችሁልኝ? ጥሩ ነው። ነገሩስ ጥሩ ነው፣ አይከፋም። አይደለም እንደሱ ሳይሆን እሺ አለች ወይስ እንዴት ነው? እምቢ አለች ወይ? ሄደች? ኧረ እንደሱ አይደለም ያልኩኝ። እንዴት ነው ተቀበሏችሁ ወይስ እምቢ አለች ወይ ነው? እህቷን ነው። ኧረ አዎን። አልማዝ ነው። አዎን። እሷማ ይሁን አጥድፎ ያርሳል ወይ እንዴት ነው የሚያስተዳድራት ብላ ጠየቀችን። እሺ ኋላ ኦራ ያጥድፎ ያርሳል አላት አያመለሰ። እኛም ነግረናት አልደመላሽም ይሁን ብላለች። ጥሎሹን ይጣልላት ብላለች ነው የምልህ። ኦራ እና እንደዚህ አትሆንማ። ደህና ነው። አሁን አይ ምን አልከኝ? መቼ ይሻለናል? እና አሁን የጥሎሹን ጉዳይ መቼ ይሻላል? ጥየላታለሁ። የጥሎሹን ጉዳይ መቼ ይሻላል? መቼ ይሆነ? አዎ የጥሎሹ ጉዳይ። አዎ አንተ እንግዲህ መቼ ይሻላል? ወራ እኔማ ምን እንግዲህ ሙያ ስሪያ ብዬሽ አይደል? በፈለጋችሁት ቀን ስራ ወጣለሁ። በፈለጋችሁት ቀን ይሆናል። ሙያ ስሪያ ብዬሽዋለሁ።
ዞሮን አሁን ምን ጊዜ ሙያ ስራ ብዬ ይዤዋለሁ። መቼ ነው የምሻለን? መቼ ይመችሃል ለምልህ ሐሙስ ለታ መቼ ይመችሃል? ስራ ልነድ ምነድ ስራ ሙያ ስራ ብዬ ይዤው አይደለ? መቼ እንድገ ከተማ መንገድ ነው። አሁን የልጅቱን ጉዳይ ጥሎሽ የምንጨርስበት አንተን በተመቸ ጊዜ በባል ቀን ይሁን በባለ እግዚአብሔር እና እኔ እኮ ሁልጊዜ የሚመቸኛል። ችግር የለውም። እናንተን ነው እናንተ እንዳላስቸግር እነሱ የተዱ እናንተን እንዳላስቸግር ለእናንተ የሚመቻችሁ ቀን ይሁን። ይመቸናል። አንተ ከተመቸህ ለእኛ ይመቸናል። ዳምጤ ችግር የለም። እንግዲህ እሰማሃለሁ። ሰሞኑን መጥቼ እሰማሃለሁ። ቤት እደይ እሰማሃለሁ። ምን አልከ? እደይ እሰማሃለሁ። በል ተሰማኝ። እኔን ብታጣኝ ልጅቱን ንገራት። ኧረ እሺ ይሁን ዙሮ እመጣለሁ። እሺ በል ምን አልከኛ? እሺ በል እንገናኛለን። እንግዲያስ ንሳ እንግዲህ እንዳትረሳው። እሺ በል ሰላሙን ቻው። አዎን እሺ በል እንደዚህ አንገብግበኝ እንዴት በወጣኝ እናት አባቴ ቤት እያለ ምን ሆነሻል? መዋ ሰላም አረፈት። ደህና ነኝ። እንዴት ነሽ? እግዚአብሔር ይመስገን። ምን ሆነሽ ነው ብቻሽን እንዲህ እያወራሽ ሰው ያለ ይመስል ከጎንሽ እንዴ? ማክሬን ሳትኩኝ እኮ እናንተ ብቻዬን እያወራሁ ምን ሆነሻል? ምንድን ነው? ኧረ እኔ ከባሌ ጋር ተጣልቼ ነው እናቴ ባልታደለው ቀን አግብቼ ተወኝማ። ከባሌ ጋር ተጣልቼ እና ተጣልሽ? አሁን ጓዝሽን ጠቅልሽ እየሄድሽ? ጓዜን ጠቅልዬ እየሄድኩ ነው እናቴ። እናት አባቴ ቤት ይሻለኛል ብዬ እንቁላል የመሰልኩትን የውሃ ብርጭቆ ምን መስለዋል ልጅ አምጦ እንደዚህ ክሰል። እኔ እኮ እንዲህ አልነበርኩም ብትለኝ እናቴ ተውማ። አይ እንደው ይሄን የመሰለ እንደው ቁንጅና ይዞ እንዴ አሁን አይተኸኝ መጀመሪያ ልታየኝ ምን ልትል ነበረ? ተውማ እንደው አለመታደል እኮ ነው። እንደው አንዳንድ ጊዜ እንዲሁ ወንዱም ችግር አለበት። ጓደኞች ስንት ወልደው ከብደው ይኖራሉ። እናቴ የተባረከውን ሰጣቸው። እሱስ በጊዜ ይሆናል። ተይው። ለመሆኑ እንዲሁ ወዴት አካባቢ ነሽ? ወይኔ አልማዝ አላወቀኝም ማለት ነው። እንዲሁ ጭራሽ ሴት አድርጎኝ ነው እንደዚህ እንዲሁ ጭራሽ በሬ እንደቅልቆ የሚገር ወይኔ ሆነሻል። ዝም በይ አንቺ ነሽ እንዴ ለዚህ ሁላ ውርደት ያበቃሽ? አንቺ ወግ ማረጋ ሲዛለው ብዬ እና እኔ ምን አደረኩኝ? እንዴት ታዲያ ተይ በደህና አልሆን ብሎ ነው እንጂ እኮ በደህና እንደዚህ በእኔ ነው የሚያቀርም። ዝም በይ እሺ። ህሊናሽ ጥፋ። አንቺ በህሊና ለምን ትይኛለሽ ደግሞ? ኧረ እኔስ ወደዚህ ነኝ። እሱ አቶ ጫኔ የሚባለው አታውቀውም? ጫኔ የሚባለው የእሱ ሚስት ነኝ። አላወቅኩትም። ዙሮ እንዲያው አንቺ እንጂ እንዲያው ለመሆኑ እዚህ አካባቢ እዚህ ተወልደሻለሽ? አዎ እዚህ ነው ማለት ይቻላል። ትንሽ ወደዛ የት ሰፈር ራቅ እላለሁ። ታውቀውም? እኔም እኮ አላውቅሽ ስል ጊዜ ነው። አላ ዙሮ ይኸውልሽ ማሰቡ ጥሩም አይደል። ይኸውልሽ ዙሮ አትናደጂ፣ አትበሳጭ። ኧረ እናት አባቴ ቤት እያለ እናቴ ተውማ። እንደው አሁን መፍታቴ ነው እንጂ ሀሳብ ይሆን እንደው እንደ ጓደኞቼ ሳልወድ ሳልከብድ አሁን መለያየቴ ነው እንጂ ደግሞ ወንድ ቢሄድ ወንድ ይመጣል። አትጨነቂ። ወንድ ቢሄድ ወንድ ይመጣል። ምንድነው ደግሞ ሀሳብ የምትገቢበት? ሩቅ አሁን እኮ ይኸውልሽ እኔ እንደው ቀይሽን የጠየቁ የትም ለምን መሰለሽ እንደው አንዳንድ ጊዜ እንዲህ መጥቼ እንኳን እንድጠይቅሽ እንዴት እንደሆንሽ እንደው ብዬ ነው። ሰፈርሽ የት ነው ያልኩሽ? እንዴት እኔ እኮ ሲጀመር ድሮውንም ቢሆን ማለት ነው ድሮውንም ቢሆን ወሬ እየሰማሁኝ ባያመለሰ በኩል ነው የመጣ ብዬ እኮ ነው እንደው ሁሉንም ነገር እሺ ያልኩኝ። ዋዜ ሲጀመር ሰው ልጁ እኮ ማለት ነው ልጁ ባለጌ እንደሆነ እኮ ደርሼበታለሁ እኮ። ሰው ወሬ ነው ሱታል ብሱ እንደዚህ ዝም በይ ደግሞ። ኧረ ችግር የለውም። ወደዚህ ነው የት እዚህ የሸጡ ትደርሻለሽ? ትንሽ አለፍ ስላለ ተሸጡ? አዎ። እና እያሱ ባለው መንደር ነሽ? አዎ ከነሱ ቤት ቀጥሎ ያለው ቤት ነኝ። አንዴ ታወቀው እሱ እንዲያው ከስንት አንድ እንዲህ እመጣለሁ እንጂ ብዙም አይደለሁም። ዙሮ እስቲ እንዲያው እዚህ አካባቢ መጥቼ እንዲህ አሻትቼ ጠይቅሻለሁ። በል እስኪ በይ ሰላሙኝ በይ። ስምህን ማን ነበር? ዳምጤ ነው የምባል። ዳምጤ ነበር። እስኪ ዳምጤ አመሰግናለሁ። አንቺ እንዲያብድ ብቻ አይ እንዲያው አንዳንድ ጊዜ እንዲያው ይችን የመሰለች እንዲያው እስቲ ልቤ እንኳን እንዴት ነው የመታ እናንተዬ? ወይ ቦሽ እንዲያው ጉድ ላይ ነው እኮ የጣለኝ። ብታየኝ ምን ልትሆኝ ነው?
ተዛሬ ነገ ላገባ ሽማግሌ ልኬ ደግሞ ምን ዋና ያሳየኝ በጠዋት እንዴ ሁራ በስመ አብ በሰማ እንዴ ይቅር በለኝ ምን ጊዜ ላይ ደግሞ አይት አንቺ ነሽ ለዚህ ሁላ ነገር ያበቃሽ ለዚህ ሁላ ውርደት ትናንትና ምርመራ የምትሄዱበት ቀን ነበር እኮ እንዴት ሊቀር ነው እንዴት የቀረ በደህና አልሆን ብሎ ነው እንጂ መለሰን አሁን ጉድ የሰራኝ መለሰን አምኜ ማለት ነው ሰው መጠየቅ ይሻል እንዴ አልሆን ብሎ ነው ዝም በይ ደህና አትበይ አንቺ ደግሞ እሺ ግን ወደ ቤትሽ ሴት ናት ብሎ ነው አይነት ተጫወተብኝ አይ ዳምጤ እመጣልሃለሁ ቤት ድረስ ነው እመጣለሁ እንዲሁ መቼም ይደነቅ መቼም እንግዲህ ካንቺ የሚደበቅ ነገር የለም እሙጭ እንዲሁ ሽማግሌ ልኬ ነበር ተዚህ ቀደም ሌላ ሴት ለማግባት የት እዚሁ ነው እኛ ቀይ ነው እና እንዲሁ አንቺን ታገኙ ወዲህ እንዲሁ ምን እንደሆነ እሙጭ እንዲሁ ልሙትልሽ ለትናንት ነበረ ምርመራው ሁሉ አረባከ እሙጭ ከዚህ ያልሽ እንዲሁ በወንድ የተጎዳች ሴት ለትዳሯ ጥሩ ነው የምትሆን ብዬ ራሴን እንዲህ ሳሰላስለው ከንቱ ተዚያች ልቅ እሷ ትሻለኛለች አልሁና ቅርት እንደው እኔም እኮ እንደው ፈጣሪ ይቅር በለኝና ልሙትልህ ቤት ሂጅ እንደው ልሃለሁ እነሱን ሰላም አልኩና እንደው በሐሳቤ በጭንቅላቴ ዞርክብኝ አሁን አይቼው አሁን እንደው እኔ ራሴ ያየሁሽ ልጥ እንዲሁ ልቤ ዝም ዱ ተው ዝም ብለህ የዛ ምናምን ተማቃጠያ የሚሆነኛል የምን ማቃጠያ ነው ይኸውልሽ ሳይበድልም ነው እናቴ በዛ የተቃጠልኩኝ ማለት ይጣልልኝ እሞቼ ይኸውልሽ ዙሩ ይሄው እንደዚህ እንዳከሰለሽ ቆይርር አድርገን ነው የምናከስለው አሁን አበባ ነው ምን ወገና ከመውጣቷ ተቀደምኩ ብሎ ይበግናታል እኔ ስቆስላት የሰነበትኳትንማ እንደው ተውማ ይደነቂ ምንም ሐሳብ እንዳይገበሽ አበባስ መስየማ ኖርሽ አበባ እንዲው ቆይታ ያለሽ እንዲው አይ እግዚአብሔር እንዲው ለካ ለዚህ ነው ለበጎ ነው የሚባለው እውነት ነው ነምትቆይ ተረብሶኛል እንዲው እሱም እንደዚህ ብሎ ነው ኋላ የተቀያየረብኝ መጀመሪያም ደግ እኔ ነኝ ተይ ሙት ደነቅ እንዲው እንዲያስ ተይ እንዲው እኔ አዝንብሻለሁ ለማራጨልኝ ብለህ ተውማ ዝም ብለህ ማቃጠል ፈልጋለሁ እሱ እየነገርኩሽ እንግዲህ ሽምግልናውን ትቼ ሁሉ ነገር እንዲልኬ እንግዲህ አዎ ነገርኩሽ እኮ እና እንግዲህ እኔን ያላመንሽ ማንን ታምኛለሽ ተዚህ በላይ እንግዲህ እኔ እኮ መስዋዕት እየከፈልሁልሽ ነው ላንቺ ብዬ ያትዋሽ እግዚአብሔር ይመስገን ደህና ነሽ ወይ ደህና ነኝ እሰይ ጥሩ ደሞ አገኘሁህ ምን ደሞ አገኘሁህ ሆነ ምልህ አዎ ምን ነው ሴት አርጋችሁ ተጫወታችሁብኝ አይደል ሴት ነኝ ወይ ሴት አርጋችሁ ተጫወታችሁብኝ ወይ ምን ሆነሽ ነው የእናንተ ነገር እንጃ ምንድነው እንዴት እንደዛ ታደርጋላችሁ ምኑን ሽምግልናውን ነው ምድህ ሽምግልና አሉልኝ ሽምግልና እንዴት ታደርጋላችሁ ሴት አርጋችሁ ነው ወይ የቀራችሁ ማን የቀረ እንዴት ምርመራ በሚሄዱበት ሰዓት አይደል እንዴት የቀረ ምርመራ ደርሶ መጡ ቀረ እኮ ነው ምልህ ቀረ ማን እንዴት ነው ቀረ እንደው እስካንተ ጋር ከምዳረቅ ያደናቁር አሁንም ደንቆሮ የለውም ደንቆሮ አንቺ ነሽ ምን አይነቱ ደንቆሮ ነው ደንቆሮ ትለኛለች ደንቆራሽ ለየሽ እናቴ ማን እሱን መርጎልኛው እናቴ ቆጭቋጫ ምናምን ተም አይዞሽ ሙች አታስቢ ፋንዲው እንዴት አበባ እንዲ ገና ላጩ እንዲዘረብ ስቲል ነው እንዲያይሽ ማረገው ዝም በይ እክስሻለሁ ሙች መካሻው ነው የምትኝ ስሜን ሁሉ ተዳምጤ ወደ መካሻው ነው የምትቀይሪ እንደው ያረከው መሰለኝ እንዴት ዳምጤው እኮ ነኝ ወራቅ አላመንሽኝም ማለት እንደው የተጎዳው ሰው ነኝ ነው እኮ የምልህ ዝም በይ እኔም ቢሆን መድኃኒቱ ነኝ የተባረከሽ ነው መሆንልህ የተባረከሽ ነው መሆንልህ እንዳታስብ ወርግ እንደው እሱም እንደው ባያድለው ነው እንጂ እኔን የመሰለሽ ሴት አያገኝም ነበር አንተው ታዩ እግዚአብሔር ሲመንነው እንግዲህ ይኸውልሽ ዳን ሲመንነው ምን የሚባል ፈሳም ያደርገዋል አይደል እንግዲህ እሱም አላለለትም አንቺን የመሰለች አስወጥቶ ምን ይቱን እንደሚያመጣ ነው የማየው ዝም ብለሽ ማን ልታገባው ነው ከቲያ አፈሪ ብላ አያገኝም ታዩ ዝም ብለሽ አንቺንም ሸኝቼሽ ልመለስ እንደው ልቤን በተስፋ ሞላው ወራንዳ ታስብልሙሽ እንደታስቢ ወሩ ምን ነው አንተውሽ አስፈልግ አገኘሁ ምንድነው የምትፈልጊ ለምንድነው የምትፈልጊ እንዴት ብትልቀ
በሬ እንደቅልቃ የምትቀረው ሴት አድርገኸኝ ነው? ምን ሴት ካርገኝ ነው ማለት ምን ማለት ነው? አንቺ ንቀት ነው እንጂ ምን ማለት ነው? መናቅ አይደለም። መጀመሪያ አነጋገርሽን ረጋ ባለ ለዘብ ባለ አነጋገር ተናገሪ። ተዚያ ውጭ ደግሞ ይኸውልሽ አልሆነም ነገሩ አስቤው ነበር አልመቸኝ ሲል ተውሁት ማለት እንዴት ምንድነው ማለት አንድ ሰው የሆነ ነገር አሰበ ታልሆነለት ይተዋል። ለምንድን ነው ያልሆነ? እኔ ካልተመቸኝ ነገሩ ካልተመቻቸልኝስ በአስቤ ነበር። ምንድነው እንዲህ አይነት ንግግር እንዲህ አሻንጋ መናገር ምንድነው? ሲጀመር ምን ያመጣጤ ማለት ነው? አንተ ለኛ ቤተሰብ ክብር እንደማትመጥን ነው እንጂ ግዴታ አግባልኝ ብያለሁ። አነጋገርሽን አስተካክይ አንቺ አትወራዳ ስለሆንሽ ነው እንጂ አንቺ ወንድ ቢሆን ኑሮ አሳየው ነበር። ምን አይነት ንግግር እየነገርኩሽ ነው? ሴት ስለሆንሽ እኔ እንዲህ አይነት ንግግር ቃላቶች ስትናገሪ ዝም ያልሆንሽ ሴት ስለሆንሽ ነው። ትሰማኛለህ? አሁን ይኸውልህ ከዚህ በኋላ ከኛ ቤትም ሆነ ከልጅቱ አጠገብ እንዳደርስ። አልደርስም አልኩሽ እኮ ጃምጤ። እንደዚህ በቃ ይሄ ነው አልክ? ይኸውልሽ ጥፋቴን አምኛለሁ። ከዚያ ውጭ ግን አልሆነልኝም። አሁንም አላመጣ አይሆንም። በቃ እንደዚህ ከሆነ ይኸውልህ ትሰማኛለህ? እንድትጸጸት ነው ማድረግ። እኔ አልማዝ ምን ማለት ነው እንድትጸጸት? እስቲ የምታረጊው ላይ አይደል? ተጸጽቻለሁ። እኔም እኮ እንደው ስጨክንብህ ትስተካከል እንደው ብዬሽ ነው እንጂ እኮ ባንተ የሚጨክን ወደ የለኝም ማለት ነው። እንዴት እንደተጸጸትኩኝ እኔ የማውቀው እንደው ናፍቆትሽ እንደው ልገድልኝ ደግሞ እሱ ባሏ ነኝ። ባሏ ነኝ? አዎ። እንዴት ምንድነው ይደነቅም ስንት ነገር ሁሉን ነገር ትቼ እንዴት ብዙ ነገር አውርተን እንዴት ምንድነው ምንድን እያደረግሽ ነው? ባል እኮ ነው እሱ። እና እኮ እሱ ምን ይሰራል? ተለያይታችሁ አይደል? ታረቅን እኮ እቤት መጥቶ እልሃለሁ እናት አባቶቼ ዘንድ ተደፍቶ ይቅርታ ጠይቆ እንደው እንግዲህ አላስከፋትም ወተት አስመስዬ ነው የሚይዛት ብሎ ይኸውልህ አመጣኝ። ኧረ አይደለም እንዴት ቆይ እኔስ አንተማ እንግዲህ ደህና ሰንብት። አይዞህ ደህና ሰንብት።